ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ ነኝ። አብራችሁን ቆዩ። ኢትዮጵያን የባህር ወደብ ባለቤት ለማድረግ የተጀመረው እንቅስቃሴ ሀገሪቱን ወደ ቀደመው ክብሯ የሚመልስ እንደመሆኑ የሚደግፍ ነው ሲሉ በቦንጋ ከተማ አስተያየታቸውን የሰጡት ወጣቶች ተናገሩ። አስተያየት ሰጪዎቹ ይህንን እንቅስቃሴ ለማሰናከል የሚጥሩትን የኢትዮጵያ ታሪካዊ ጠላቶችን አጀንዳ ወጣቱ መመከት እንዳለበትም አስገንዝበዋል። የወጣቶቹን አስተያየት ባልደረባችን ታምራት ኃይሌ እንደሚከተለው አጠናክሮታል። ተከታትለን እንመለስ። ሚዲያ ወጣቱን ይህን ጉዳይ ለመጠየቅ ስለማዘጋጀቱ እጅግ በጣም አመሰግናለሁ። ከፋ ቲቪን ባህር በር ጉዳይ ማለት የህልውና ጉዳይ ነው። ኢትዮጵያ ለዘመናት ባሁን በእኛ ዘመን ማለት ነው ያጣችው የኢኮኖሚ ዝቀት ነው። በዚህ ጉዳይ ማለት ነው ኢትዮጵያ ብዙ ኢኮኖሚው ዴቨሎፕ ጂዲፒው ራሱ ኃይል ሊሆን ይገባ ነበር እስካሁን ባህር በር የሚኖር ማለት ነው። ከዚህ ሁሉ ያጣችበትና ዓለም ላይ ድምጿ የሚሰማበትን አፍሪካ ላይ አያልነቷ ሁሉ የቀነሰበት ነው ባህር በር ማጣቷ። ለምትለኝ ኢኮኖሚያ የአመት በጀቱ አብዛኛውን የሚወስደው የባህር በር ላይ የሚከፈለውና የወደብ ክራይ ነበር። ይህ የወደብ ክራይ የኢትዮጵያን ኢኮኖሚ በጣም ጎድቶታል። ይህን አንጻርም ወጣቱም ይሄን ሊያቅ ይገባል የሚል ሐሳብ አለኝ። ይሄ መጉዳቱ ማንን ጎዳ ማለት ነው? የታችኛውን የህብረተሰብ ክፍል ጎድቷል፣ ኢኮኖሚን ጎድቷል። ሁሉንም ሴክተሮች ሁሉንም ማህበራዊ ጉዳዮችን ሁሉ የነካ ጉዳይ በመሆኑ የባህር በር ጉዳይን የኢትዮጵያ ህዝብም ሆነ ወጣቱ ሊታገልበት ይገባል። ድምጹን በተለያዩ ቴክኖሎጂን ተጠቅሞ በዋትስአፕ፣ በቴሌግራም፣ በተለያዩ ሶሻል ሚዲያዎች ለኢትዮጵያ ይገባል የሚለውን ድምጽ ሊያሰማ ይገባል ይላሉ። ያስፈልገናል የሚል ሐሳብ ነው ያለኝ። አሁን ባህር በር ከዚህም በፊት ኢትዮጵያ የራሷ ከአራትና ከዛ በላይ ባህር በር እንዳላት ያው ታሪኮች ይናገራሉና ከዚህም በፊት የነበሩት የመንግስት ስርዓት የተለያዩ የዚህ የባህር በር ጉዳይን እንደ ቀላል ነገር እንደ ነውር አድርጎ ሲያስቡ ያው ክቡር ጠቅላይ ሚኒስትር አብይ ከመጣ ወዲህ ያው አጀንዳ አድርጎ እየሰራበት ያለበት ነገር ያለውና ከዚህ አንጻር ያው ትልቁ ሀብታችን ነው ብዬ ነው የምወስደውና ይሄንን ደግሞ እኛ ሁላችንም ተረባርበን የምናሳካበት ነገር ላይ ይደረሳል ብዬ ነው የማስበው። ባህር በር ጥያቄ ሲነሳ በጣም ነው እኔ በበኩሌ ደስ ያለኝና እኔ ብቻ ሳይሆን እንደኔ ያለ የኢትዮጵያ ወጣት በዚህ ጉዳይ ላይ ወደ ኋላ የሚለው ነገር የለም። በጣም ደስ ብሎታል። ሁሉም ነው ወጣት ብቻ አይደለም፣ አባቶቻችንም እናቶቻችንም ሁሉም ነገር ነው ደስ ያላቸውና ይሄ ለኛ በጣም ኩራታችን ነው እንጂ ኩራት ነው የተሰማን። ለዚህ ጉዳይ ወደ ኋላ የምንለው ነገር የለም። አብረን ተባብረን እንሰራለን፣ አብረን ተባብረን እንደግፋለን የሚል ሀሳብ ነው ያለን። ይህ የባህር በር የሚያመጣው ትሩፋት አንደኛውና ዋነኛው ተጠቃሚ ያሁኑ ትውልድ ነው፣ ወጣቱ ነው ብዬ ነው የሚያስበው። ለዚህ በተለያየ ማህበራዊ ሚዲያ አሁንም ጸረ አስተሳሰቦችን የሚያራምዱ አሉ። ኢትዮጵያ ለምን ያስፈልጋታል ምንም በጦርነት ምንም አያስፈልግም ብሎ ሚዲያ ላይ የሚያሰራጩ አንዳንድ አሉባልታ ሀሳቦች አሉ። እነዚህን በመቃወም በበጎ አመለካከት ማሳየት አለባቸው ለዓለም ብዬ አስባለሁ። ለኢትዮጵያ ባህር በር ለወጣቱም እጅግ በጣም አስፈላጊ ስለሆነ ሁሉም ኢትዮጵያዊ የሚያስፈልገውን ተሳትፎ ማድረግ አለበት ማለት ነው። ድምጹን በማሰማት ሚዲያ ላይ እኔ እውነት ነገር ለመናገር በሚዲያ ላይ ሐሰት መረጃዎች እናፈሳሉ። ሀገር ይወዳሉ እንዳልባል የሀገር ስሜት የሌላቸው ሀገር አይወዱም እንዳይባል ዝም ብሎ የማይቀመጡ እቺን ሀገር ለማፍረስ የሚሰሩ ብዙ በርካታ የሚዲያ አውታሮችን እያጀን ያለንበት ነገር ነው። እዛ ላይ ደግሞ ወጣቱ መመከት አለበት። በቃ በሚዲያ ምንም የሚያስፈራ ነገር የለም። አሁን ምንም ስራ ሳይሰራ ምንም ለሀገሪቱ አንድ ጠብታ ያክል እንኳን 5 ሳንቲም ያላዋጣ ሁላ እዛ ተቀምጦ ስለ አባይ ግድብ የሚሳለቅ በዚህ በቀይ ባህር አሁን በቅርቡ ኢትዮጵያ ላይ በጣም ብዙ ፕሮጀክቶች ተገንብተዋል። በጣም ተስፋ የሚሰጡ የነዳጅ ማጣሪያ፣ የጋዝ ፋብሪካ፣ የመዳበሪያ ፋብሪካ እነዚህ ለኛ ተስፋ ናቸው። ስለዚህ ይሄን ተስፋን ለማጥፋት ለማደብዘዝ ብዙ ስራ እየሰሩ ያሉት ኃይሎች አሉና እነዚህን ደግሞ በማህበራዊ ሚዲያ መመከት በተለያዩ በመድረኮች ላይ መንግስት ጎን በመሆን እንት ማለት አለበት የሚል አስተያየት ነው ያለኝ። የኤችአይቪ ኤድስና መሰል ተላላፊ በሽታዎችን የመከላከልና የመቆጣጠር ስራዎችን ህዝባዊ በማድረግ በቫይረሱ የሚጠቁ ወገኖችን መታደግ እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ አሳሰበ።
በቢሮው የኤችአይቪ ኤድስ መቆጣጠርና መከላከል ዳይሬክቶሬት የ2017 እና የ2018 የመጀመሪያ ሩብ ዓመት አፈጻጸም ግምገማ በሚዛን አማን ከተማ አካሂዷል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው፣ እንደሚከተለው ይቀርባል። በመድረኩ የእንኳን ደህና መጣችሁ ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ የኤችአይቪ ኤድስ መቆጣጠርና መከላከል ዳይሬክቶሬት ዳይሬክተር በክልል ደረጃ ኤችአይቪ ኤድስን መከላከልና መቆጣጠር ስራዎች በትኩረት ሲሰሩ መቆየታቸውን ተናግረዋል። ዳይሬክተሩ አክለው በዘርፉ የዜጎችን ሕይወት የማዳንና የመታደግ ስራዎችን በማከናወን የተሻለ ውጤት ማስመዝገብ መቻሉን አንስተዋል። እንግዲህ በኤችአይቪ ኤድስ መከላከልና መቆጣጠር ረገድ በያዝነው በጀት ዓመት ወይም በ2017 በጀት ዓመት በርካታ ስራዎች ሲሰሩ ቆይተዋል። ከዚያ አኳያ ምናልባት አንደኛውና ትልቁ ከተቀመጡ ግቦች አኳያ ሶስቱን 95 ማሳካት ነው። ከዚህ ጋር ተያይዞ ከአንደኛው በኤችአይቪ ምርመራን በሚመለከት ነው አንዱ ዋናው የሚሰራው ስራ። ስለዚህ የኤችአይቪ ምርመራን በሚመለከት በበጀት ዓመቱ ወደ 200 ሰዎችን ለመመርመር ታቅዶ አጠቃላይ በክልላችን ውስጥ ካሉት ውስጥ ለቫይረሱ በጣም ተጋላጭ የሆኑ ማህበረሰብ ክፍሎችን በመለየት የተለያዩ የምርመራ ስልቶችን በመጠቀም 92%ቱን ምርመራ እንዲያገኙ ተደርጓል ማለት ነው። በዚህ ምርመራ መሰረት ወደ 967 የሚጠጉ ሰዎች አዲስ ቫይረሱ በደማቸው ተገኝተዋል ማለት ነው። ስለዚህ እነዚህ ሰዎች ደግሞ ወደ ሕክምና ተቆራኝተው ሕክምና እያገኙ ያሉበት ሁኔታዎች አሉ ማለት ነው። አንዱ ይሄ ነው። እንግዲህ ምናልባት እንደ ክልል ከተቀመጡ ግቦችን ከማሳካት አኳያ 395 ከማሳካት አኳያ የመጀመሪያው 95 እና ሁለተኛው 95 ላይ በተወሰነ መልኩ ወደ ኋላ እንደቀረን ሪፖርቱ ያሳያል። በሽታዎችን ከመከላከልና ከመቆጣጠር አኳያ የተጀመሩ ስራዎችን አጠናክሮ ለማስቀጠል በጋራ መረባረብ እንደሚገባም ዳይሬክተሩ አሳስበዋል። የባለድርሻ አካላት አንደኛ ለምሳሌ አሁን እነዚህ ሰዎች ወደ ስራ በሚያስገቡበት ሰዓት ላይ ምርመራ የማስደረግ ለምሳሌ ሆቴሎች ላይ በሚሰሩበት ሰዓት ላይ ከመቅጠራቸው በፊት ወደ ሕክምና ወስዶ ምርመራቸውን እንዲያገኙ ውጤታቸውን እንዲያውቁ ስታተሳቸውን እንዲያውቁ የማድረግና ጤንነታቸውን አረጋግጦ ወደ ስራ እንዲገቡ የማድረግ ስራ መስራት ያስፈልጋል። የባለድርሻ አካላት እንግዲህ የሚጠበቅባቸው አንደኛው ራሳቸውን ተመርምሮ ራሳቸውን ማወቅ አለባቸው። ሌላው ሁሉም ሰው ተመርምሮ ራሱን ማወቅ መቻል አለበት። እኔ ኤችአይቪ ይኑርብኝ ማን ይኑርበት አይታወቅም። ስለማይታወቅ እያንዳንዱ ሰው ተመርምሮ አሁን 73% የመጀመሪያው 95 ያልነው እሱን ከቫይረሱ ጋር ይኖራል ተብሎ የሚጠበቅ ሰው ተመርምሮ ራሱን ከማወቅ አኳያ የኛ ክልል 73% ላይ ያለው ገና ነው። ስለዚህ ሁሉም ሰዎች ተመርምሮ ራሳቸውን ማወቅ መቻል አለባቸው። ራሳቸውን ካወቁ ከወዲሁ ከመድኃኒቱ ጋር ይቆራኛሉ። እንደ ማንኛውም ሰው ረጅም ዓመት የመኖር ቻንስ ስላለው እያንዳንዱ ሰው ተመርምሮ ራሱንም ቤተሰቡንም አስመርምሮ ስታተሳቸውን አውቆ መኖር አለባቸው የሚል ነው። የክልሉ ጤና ቢሮ ምክትል ኃላፊና የፕሮግራሞች ዘርፍ ኃላፊ አቶ ኃይሌ ዘውዴ ክልሉ ከተመሰረተ ጊዜ ጀምሮ የኤችአይቪ ኤድስና መሰል ተላላፊ በሽታዎችን ለመከላከል ዓላማ ተይዞ ሲሰራ መቆየቱን አብራርተዋል። በቫይረሱ የተጠቁ ህብረተሰብ ክፍሎች ሕክምናና መድኃኒቶችን በአግባቡ ከመጠቀም አንጻር ችግሮች ይታያሉ ያሉት ምክትል ኃላፊው በቂ ግንዛቤ የመስጠትና ወደ ሕክምና የማምጣት ስራዎች በየደረጃ የሚገኙ የጤና ተቋማት ኃላፊነት መሆኑን አስገንዝበዋል። በዚህም የኤችአይቪ ኤድስና መሰል ተላላፊ በሽታዎችን የመከላከልና የመቆጣጠር ስራዎችን ህዝባዊ በማድረግ በቫይረሱ የሚጠቁ ህብረተሰብ ክፍሎችን መታደግ እንደሚገባ ምክትል ኃላፊው አቶ ኃይሌ ዘውዴ መክረዋል። 2014 ላይ ክልሉ እንደተመሰረተ በነበርንበት ጊዜ የነበረው አፈጻጸም የ4 ዓመት ትሬንዱን ስናይ እጅግ በጣም ለውጥ የመጣበት ነው። 2014 ላይ ክልሉ ገና አዲስ ነው። ክልሉን ለማደራጀት ሙከራ የተደረገበት ነው። ሂደት ላይ ነው ያለ ነው። እቅዱን 100% አቅደን አጀስት አድርገን ያበሰልነው አይደለም። 2015 ላይ የተሻሸለበት፣ 2016 የተሻሻለበት፣ በተለይ 2017 ላይ በጣም ፓራዳይሚክ ሽፍት ነው ያመጣው በሶስቱም ካቴጎሪዎች። የመጀመሪያው 95ም 44 ከነበረበት ነው ወደ 77 ላይ የገባው። የሁለተኛው 95 50 ቤት ከነበረበት ነው ወደ 86% አካባቢ የገባው። ሶስተኛው 95 ወይም 98 የምንለው በጣም የወደቅንበት አሁን ላይ 99 ላይ የደረሰበት ደረጃ ላይ ነው የደረስነው። ስለዚህ ከዚህ አንጻር የዘርፈ ብዙ ኤችአይቪ ኤድስ የአፈጻጸም ሂደቱ እጅግ በጣም ጠንካራ ውጤት ያመጣበት፣ ነገር ግን አሁንም የሚቀርቡ ነገሮች አሉ። በተለይ ህዝባዊ ከማድረግ አንጻር፣ የመከላከል ዘዴዎች ላይ ትምህርት ከመስጠት አንጻር፣ ማህበረሰቡ በዚህ ዙሪያ ላይ ጥንቃቄ እንዲያደርጉ ምክርና አገልግሎት ከመስጠት አንጻር አሁንም ልዩ ትኩረት የሚሰጥ እንደሆነ ነው በአሁኑ ሰዓት በዚህ መድረክ ላይ እየገመገምን ያለ ነው። ኤችአይቪ በጣም አስከፊ ነው። ቢያንስ ለ20 ዓመታት ያህል ለ30 ዓመታት ያህል በከፍተኛ ሁኔታ ትምህርትና ተገሳጽ ስራዎች ሲሰሩ የመጡበት ነው። ስለዚህ ከዚህ አንጻር ኤችአይቪን
ከማንኛውም ከመድሎ ከመገለል ተቆጥቦ በአግባቡ ህብረተሰቡ እዛ ላይ ሀሳብ እንዲያዳብር የተገኘ ሰውም ካለ ወደ ጤና ተቋም ሄዶ መድኃኒት እንዲወስድ አደራ ለማለት ነው የሚፈልገው። ሁሉም ሰው ኤችአይቪ ገዳይ እንደሆነ ነገር ግን ኤችአይቪ ደግሞ በአግባቡ ራሱን አውቆ መድኃኒት ከወሰደ ደግሞ ድኖ እንደ ማንኛውም ሰው መኖር እንደሚችሉ ለማሳሰብ ነው የሚፈልገው። የመንግስት ሰራተኞች ሀገራዊ ነባራዊ ሁኔታዎችን በተገቢ በመረዳት ብሔራዊ ጥቅምን ለማረጋገጥ ሂደት ላይ የድርሻቸው መወጣት እንዳለባቸው የአዲ ወረዳ አስተዳደር አስገነዘበ። በወረዳ ወቅታዊ ሀገራዊ ጉዳዮች ዙሪያ አጠቃላይ የመንግስት ሰራተኞች ውይይት አካሂደዋል። ሰራተኛው ዓለም አቀፋዊ አህጉራዊና ሀገራዊ ነባራዊ ሁኔታዎችን በሚገባ በመረዳት የሀገርን ብሔራዊ ጥቅም ለማስከበር በሚደረገው ጥረት የድርሻውን መወጣት እንደሚጠበቅበት በስልጠናው ተነስቷል። የወረዳው ምክትል ዋና አስተዳዳሪ አቶ ገረመው ገብሬ የጋራ ትጋትና የጋራ መግባባት መፍጠር አስፈላጊ በሆነበት ወቅት ላይ እንገኛለን ብለዋል። ከሁሉም በፊት ሀገር እንደሚቀድም ያስገነዘቡት አስተዳዳሪው ብሔራዊ ጥቅምን ለማስከበር በሚደረገው ጥረት የመንግስት ሰራተኛ ሚና ወሳኝ መሆኑን ገልጸዋል። በቀረበው ሰነድ ላይ አስተያየት የሰጡት የመንግስት ሰራተኞች በሀገር ደረጃ የተመዘገቡ ያሉ ሀገራዊ ለውጦች በተጀመሩ ልክ እንዲቀጥሉ በበኩላቸውን ድርሻ እንደሚወጡ ገልጸዋል። የወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አስራት አደም በበኩላቸው መድረኩ የሀገርን እድገት ለማሻገርና የውስጥ አንድነታችን ለማጠናከር እንደሚያግዝ ጠቁመዋል። ዘገባው የወረዳ መንግስት ኮሚኒኬሽን ነው። የማር ምርታማነትን ለማሳደግ እየሰራ መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ቢሮ አስታወቀ። በቢሮው የእንስሳትና አሳ ሀብት ልማት ዘርፍ ከምግብ ስርዓት ማጠናከሪያ ፕሮግራም ጋር በመተባበር ለባለሙያዎች ስልጠና ሰጥቷል። ዘገባ የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። አማኑኤል ክንፌ ያቀርበዋል። በቢሮ የንብ ሀብት ባለሙያ አቶ አገኘው በላቸው ካሉት የተፈጥሮ እጽዋትና የህብረ ንብ ብዛት አንጻር ከዘርፉ የሚገኘው የማርና የሰም ምርት ዝቅተኛ መሆኑን ተናግረዋል። 3,808,200 በባህላዊ፣ 86,690 በጨፈቃ፣ 140,953 በሽግግር፣ 82,285 በዘመናዊ ቀፎች እንዲሁም በድንጋይ በመብራፖልና በተቦረቦረ እንጨት ውስጥ ህብረ ንቦች በክልሉ ይገኛሉ ብለዋል። ለምርታማነት ማነስ ባህላዊ የአመራረት ስልት፣ የቴክኖሎጂ አጠቃቀም በሚፈለገው መጠና ለመሆን የአመለካከት ችግርና የኤክስቴንሽን ድጋፍ ውስንነት በምክንያትነት ተጠቅሰዋል። ዘመናዊ አሰራሮችን በማላመድና የማር ምርታማነትን በማሳደግ ህብረተሰቡን ተጠቃሚ ለማድረግ በርካታ ጥረቶች እየተደረጉ መሆኑንም አመላክተዋል። የንብ እርባታና ጥቅሞች፣ የቦታ አመራረጥና አያያዝ፣ የቀፎ አሰራርና አቀማመጥ፣ ንብ ማዛወር፣ የቀፎ ፍተሻና የንብ ምገባ፣ ማርና ሰም ለማምረት የሚደረጉ ጥንቃቄዎችና ቁሳቁሶችን በተመለከተ የንድፈ ሀሳብ ስልጠና ተሰጥቷል። ስልጠናው ቀደም ሲል የነበሩ ክህሎቶችን በማሻሻል የተለያዩ ጥናታዊ ግኝቶችንም በማከል ዘርፉን ውጤታማ የሚያደርግ መሆኑም ተገልጿል። ዲጂታል ትራንስፎርሜሽን የአፍሪካን የኢኮኖሚ ታሪክ የመቀየር ልዩ እድል ይዞ መምጣቱን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በኬንያ ናይሮቢ ዲጂታላይዜሽን ለቀጠናዊ የእሴት ሰንሰለት መጎልበት በመጠቀም ለዘላቂና አካታች እድገት ማዋል በሚል ጭብጥ በተካሄደው 24ኛ የኮሜሳ መሪዎች ጉባኤ ላይ ተሳትፈዋል። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በጉባኤው ላይ ዲጂታል ትራንስፎርሜሽን የአፍሪካን የኢኮኖሚ ታሪክ የመቀየር ልዩ እድል ይዞ መምጣቱን አጽንኦት ሰጥተው ማንሳታቸውን ገልጸዋል። እንደ አህጉር የሀገራቶቹን ጥረት ለማጣመርና ቀጠናዊ ትስስሮችን ለማፋጠን ክህሎቱና መሰረቱ አለም ብለዋል። በኢትዮጵያ ዲጂታል ክህሎትን ለማበልጸግና አስፈላጊ መሰረተ ልማት ለመገንባት ጥሩ እርምጃዎች ተራምደናል ያሉት ጠቅላይ ሚኒስትሩ የጋራ ዲጂታል ነገያችን ለማሳደግ በትብብር ለመስራት ዝግጁ ነን ሲሉም ተናግረዋል። ዘገባ የኢትዮጵያ ዜና አገልግሎት ነው። የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ ያደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ